እንደምን ዋላችሁ ክቡራትና ክቡራት የቻናላችን ተከታታዮች፣ ይህ ጀዚራ ኢትዮጵያ ነው። አብሬያችሁ የምቆየው እኔ ናትናኤል አካሉ ነኝ። በመካከለኛው ምስራቅ ያለው ውጥረት ወደ ከፋ ደረጃ ተሸጋግሯል። ትላንት ምሽትና ዛሬ ረፋዱን ኢራንና የሊባኖሱ ታጣቂ ቡድን ሂዝቦላህ በእስራኤል ላይ መጠነ ሰፊና የተቀናጀ ሚሳኤል ጥቃት ሰንዝረዋል። በጥቃቱ በቴል አቪቭ እና በሰሜናዊው እስራኤል ከፍተኛ ውድመት መድረሱ ተዘግቧል። ዝርዝሩን ይዘን ቀርበናል። የእስራኤል መገናኛ ብዙሃን እንደዘገቡት ከሆነ ኢራንና ሂዝቦላህ ለሁለተኛ ተከታታይ ቀን በይሁዳ መንግስት ላይ የተቀናጀ የሚሳኤልና የሮኬት ጥቃት ፈጽመዋል። በተለይም በኢኮኖሚ መዲናዋ ቴል አቪቭ የደረሰው ጉዳት ከፍተኛ መሆኑ ተነግሯል። በከተማዋ መሃል በሚገኙ መንገዶች ላይ በሚሳኤል ፍንዳታ ምክንያት ግዙፉ ጉድጓድ የተፈጠሩ ሲሆን በአቅራቢያው ያሉ የህንፃዎች ገጽታም በእጅጉ ተጎድቷል ተብሏል። በሰሜናዊው እስራኤል የምትገኘው ዛርዚር የምትባሏ ከተማ የሂዝቦላ ዋነኛ የጥቃት ኢላማ ሆና አርፍዳለች። በከተማዋ በሚገኙ ቤቶችና መኪናዎች ላይ ከፍተኛ ውድመት የደረሰ ሲሆን የድንገተኛ አደጋ አገልግሎት ሰጪዎች ሞጋን ዴቪድ አዳም እንደገለጹት ከሆነ ቢያንስ 30 የሚሆኑ ሰዎች በመስታወት ስባሪ እና በከፍተኛ ድንጋጤ ምክንያት የአካልና የስነ ልቦና ጉዳት ደርሶባቸዋል። ሂዝቦላህ ብቻውን ባለፉት 24 ሰዓት ውስጥ ከ200 በላይ ሮኬቶችን እንዲሁም ደግሞ 20 ድሮኖችን ወደ እስራኤል መተኮሱ አስታውቋል። ይህ ቡድን እስካሁን ከደረሳቸው ጥቃቶች ሁሉ እጅግ ከፍተኛውና በቅንጅት የተመራ መሆኑ ተገልጿል። ጥቃቱ በቴል አቪቭ የሚገኘውን የእስራኤል ወታደራዊ ደህንነት ተቋም ግሊዮት ቤዝ ኢላማ ያደረገ እንደነበርም ታጣቂ ቡድኑ ገልጿል። የእስራኤል አጸፋዊ እርምጃ ምን ይሆን? አብረን እንይ። በሌላ በኩል የእስራኤል መከላከያ ሰራዊት IDF ለተሰነዘረበት ጥቃት ፈጣን አጸፋዊ እርምጃ እየወሰደ ይገኛል። የእስራኤል አየር ኃይል በሊባኖስ መዲና ቤይሩት እና በደቡብ ሊባኖስ በሚገኙት የሂዝቦላህ የትዕዛዝ ማዕከላት ላይ ተከታታይ የአየር ድብደባ ፈጽሟል። በዚህ ጥቃት ቢያንስ 10 የሂዝቦላህ የትዕዛዝ ማዕከላትና በርካታ የሮኬት ማስወንጨፊያ መውደማቸው ተነግሯል። በሊባኖስ በኩል ያለው ሰብአዊ ቀውስ አሳሳቢ ደረጃ ላይ ደርሷል። ባለፈው አንድ ሌሊት ብቻ በደረሰ የአየር ድብደባ 12 ሰዎች የተገደሉ ሲሆን ከመጋቢት መጀመሪያ ጀምሮ እስካሁን ባለው ጊዜ ውስጥ በሊባኖስ 98 ህጻናትን ጨምሮ 687 ሰዎች መገደላቸው የሀገሪቱ ጤና ሚኒስቴር ገልጿል። በተጨማሪም 800 ሺህ የሚጠጉ ሰዎች ከቀያቸው ተፈናቅለዋል። በአሁኑ ሰዓት በእስራኤልና በሊባኖስ ድንበር ላይ ያለው ውጥረት እጅግ አስቸጋሪ ደረጃ ላይ ይገኛል። የኢራን አብዮታዊ ዘበኛ IRGC እና የሂዝቦላህ የጀመሩት የተቀናጀ ጥቃት ቀጠናውን ወደ ሰፊ ጦርነት ሊከተው ይችላል የሚል ስጋት በዓለም አቀፍ ማህበሩ ዘንድ እየተፈጠረ ነው። ክቡራትና ክቡራት ውድ የቻናላችን ተከታታዮች፣ በዚህ ዜና መጨረሻ ላይ እስራኤል ላይ የደረሰውን ጉዳት እንዲሁም ደግሞ እስራኤል የሰጠችውን ምላሽ አጠር ባለች ቪዲዮ አቅርቤላችኋለሁ። ተከታተሉት። አብራችሁኝ ስለነበራችሁ እጅግ አመሰግናለሁ። ሰላም ሁኑ።